ሰላም ዛሬ ደግሞ ልክ እንደዚህ አዲስ እርሻት የምታመጡበትን አፕሊኬሽን አሳያችኋለሁ። ልክ እንደዚህ ማለት ነው። ይሄን እንደምታዩት እንግዲህ አሪፍ አድርገውታል። ያው በመጀመሪያ ወደ ፕሌይ ስቶር ውስጥ እንገባለን። ከዛ የአፕሊኬሽኑ ስም ኤፍኤፍ ሴንሲ ካልኩሌተር ብለን ሰርች እናደርጋለን። ያው እንግዲህ እንደምታዩት እኔ ዳውንሎድ ስላደረኩት ነው እዚህ ጋር ፊት ለፊት የሚመጣላችሁ ማለት ይሄኛው አፕሊኬሽን ነው። እንግዲህ ወደ 100 ሺህ ምናምን ዳውንሎደር አለው። ከዛ ኦፕን ትሉታላችሁ ዳውንሎድ ካደረጋችሁት በኋላ ከዛ እንደዚህ ተሽከርክሮ እንደዚህ ይመጣላችኋል። ቆይ ጠብቆ ትንሽ እስኪከፍት። ከዛ እዚህ ጋር እንደዚህ ይመጣል። ከዛ መጀመሪያ የስልካችሁን ስም ታስገባላችሁ። ለምሳሌ እኔ እንደዚህ ከሆነ የኔውን እንደዚህ ከሆነ ከዛ የስልካችሁ ራሙን ታስገባላችሁ 4 ወይ 2 አንዱን ታስገባላችሁ። ከዛ እዚህ ጋር ከስተም ሴንስ የሚለውን ተነኩታላችሁ። ከዛ ጌት እዚህ ጋር ኦልጋን የሚለው የፈለጋችሁት ኒውድ ፒከር የሲቲ ወይ ደግሞ የሁሉም ሽጉጦች ታደርጋላችሁ። ከዛ ጌት ሴንቲቪቲ ትሉታላችሁ። ከዛ እንግዲህ ያው ለስልካችሁ የሚሆነውን ሴንቲቪቲ ይሰጣችኋል። ይሄ ካልሰራላችሁ ደግሞ ድጋሚ ጄነሬት ኒው ስትሉት ሌላ የስልካችሁን ስም ታስገባላችሁ። ከዛ ጌት ሴንቲቪቲ ስትሉት ያው እንግዲህ ሴንቲቪቲ ይሰጣችኋል ማለት ነው። እኔን ወደ ፊርፊር ገብተን እንሞክረው። ያው እንግዲህ ለኔ ሰጠኝ ሴንቲቪቲ እንደዚህ ነበር እና ፊርፊር ውስጥ ገብተናል። ትሬኒንግ ውስጥ ገብተን እንደሚሰራ እንሞክረዋለን። ይሄው ትሬኒንግ ውስጥ ነን አሁን። ይሄን እንደምታዩት እንግዲህ ይመታል። አሪፍ ነው። ይመታል። ይሄን እንደምታዩት እንግዲህ ይመታል። አሪፍ ነው። ይሄን እንግዲህ ይሄን እንደምታዩት ነው። ስል ደግሞ አሪፍ እየመታልኝ ነው። እንግዲህ ሞክሩት። አሪፍ አፕሊኬሽን ነው፣ ይሰራል። ካልሰራላችሁ ደግሞ ቀጣይ ሌላ አፕሊኬሽን አሳያችኋለሁ። ከሰራላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬው ቪዲዮአችን ይመስላል። ስለተከታተላችሁ አመሰግናለሁ።